ሰላም የስፖርት አፍቃሪዎች፣ አሁን የተሰሙ ስፖርታዊ መረጃዎችን ላጋራችሁ። እስኪ የተለያዩ ስፖርታዊ አስገራሚ ስፖርታዊ መረጃዎች አሁን እየወጡ ነው የሚገኙት። ዩሪ ቴሌማንስ ወደ ማንቸስተር ዩናይትድ ሄሪ ዊ ጎ ብሏል። ፋብሪዚዮ አሁን ይዘው በወጣው መረጃ መሰረት አስቶን ቪላ እንግዲህ ለማንቸስተር ዩናይትድ ሰጥቷል ጨክነው ይህን ተጫዋች። ዩሪ ቴሌማንስ እንግዲህ ከብሩኖ ፈርናንዴዝ ጋር የማንቸስተር ዩናይትድን የመሃል ስፍራ በጥምርታ ይመራዋል ተብሎ ነው የሚጠበቀው። በተለይ ደግሞ ሊጉን ማወቁ ማንቸስተር ዩናይትድን እጅግ ይጠቅመዋል ተብሎ ነው የሚታመነውና ዩሪ ቴሌማንስን በቀጣይ የውድድር ዓመት እንግዲህ በማንቸስተር ዩናይትድ ቤት የምንመለከተው ሌላኛው ተጫዋች መሆኑ ተረጋግጧል። ፋብሪዚዮ ይህን አረጋግጧል። ማንቸስተር ዩናይትድ 41 ሚሊዮን ፓውንድ የውል ማፍረሻ ለአስቶን ቪላ መክፈሉ ነው የተረጋገጠው። አስቶን ቪላ ደግሞ በምትኩ ወደ ኒውካስል ያመራል ተብሎ በስፋት ሲጠበቅ የነበረው ጆሃን ማዛምቢን አስፈርሞታል። ከፍሪባውንግ ይህን ተጫዋች እንግዲህ አስፈርሞ አምጥቶታል ወደ እንግሊዝ። ኒውካስል ዩናይትድ ተጫዋቹን እንግዲህ ያስፈርመዋል ተብሎ በቃል ደረጃ ከተጫዋቹ ጋር ስምምነት ደርሶ እንደነበር ይታወሳል። አስቶን ቪላ ግን የዩሪ ቴሌማንስ ጉዳይ በማንቸስተር ዩናይትድ መጠናቀቁን ተከትሎ ከኒውካስል ላይ ሃይጃክ በማድረግ ወደ ቪላ ፓርክ እንዲመጣ አስችሎታል ተብሏል። ኡናይ ኤመሪ እንግዲህ የዚህ ተጫዋች አድናቂ መሆናቸው ይታወቃል። ተጫዋቹ ማዛምቢ እንግዲህ ከስዊዘርላንድ ብሔራዊ ቡድን ጋር በዚህ የዓለም ዋንጫው ድንቅ እንቅስቃሴ እያደረገ እንደነበር የሚታመን ነው። ለስዊዘርላንድ ስኬት እስከ ግማሽ ፍጻሜ ለመጓዛቸው የዚህ ተጫዋች ሚና እጅግ የጎላ እንደነበር ነው የሚነሳው። ይህን ተከትሎ እንግዲህ በርካታ የአውሮፓ ትላልቅ ክለቦች ተጫዋቹን ለማዘዋወር ፍላጎት እንደነበራቸው ይታመናል። ተጫዋቹን እንግዲህ ወደ ቪላ ፓርክ ኡናይ ኤመሪ ማምጣት ችለዋል። ከዚህ ባሻገር አሁን በስፋት እየወጣ የሚገኘው ጉዳይ ደግሞ የጁሊያን አልቫሬዝ ጉዳይ ነው። ጁሊያን አልቫሬዝ እንግዲህ በበርካታ ትላልቅ ክለቦች ሲፈለግ ነበረ። የዚህ ተጫዋች ዝውውር እንግዲህ በይፋ አትሌቲኮ ማድሪድን ልቀቁኝ ማለቱን ተከትሎ የተለያዩ ክለቦች ተጫዋቹን ይፈልጉት ነበረ። የስፔን ኃያል ክለብ ሪያል ማድሪድ እና እንዲሁም ደግሞ ባርሴሎና ተጫዋቹን የማስፈረም ፍላጎት እንደነበራቸው ይታወሳል። ነገር ግን አትሌቲኮ ማድሪድ ለተቀናቃኝ ክለቦች አሳልፎ የመስጠት ፍላጎት እንደሌለው በተደጋጋሚ ማሳወቁን ተከትሎ አርሰናል የዚህ ተጫዋች እንግዲህ በብቸኝነት አሁን ውሩን ለማጠናቀቅ እየሰራ ያለ ክለብ እንደሆነ ነው እየተገለጸ የሚገኘው። አንድሬ ቤርታ በጥብቅ እንግዲህ ተጫዋቹን ወደ ኤሚሬትስን ለማምጣት አሁን በዓለም ዋንጫው መጠናቀቅ በኋላ ተጫዋቹን ወደ ኤሚሬትስ ለማምጣት በስፋት እየሰሩ እንደሆነ ነው የተገለጸው። ዩሊያን አልቫሬዝ እንግዲህ በአትሌቲኮ ማድሪድ መቆየት እንደማይፈልግ አሳውቋል። ለክለቦች ስጡኝ ህልሜ ልኖርበት የሚል ጥያቄ ማቅረቡ ይታወሳል። ተጫዋቹን እንግዲህ አሁን አንድሬ ቤርታ በፕሪሲዝን ከአርሰናል ጋር ለመቀላቀል በስፋት እየሰሩ እንደሆነ ነው የተገለጸ የሚገኘው። ተጫዋቹ በቀጣይ የዓለም ዋንጫ መጠናቀቅ በኋላ ኤሚሬትስ ያመራል ተብሎ ነው በስፋት እየተጠበቀ የሚገኘው። እነዚህን እና ሌሎች የዝውውር መረጃዎችንም የማጋራችሁ ነው የሚሆነው።